ቃል ወዳ ሳይሆን ተገዳ የዲኤንኤ ምርመራውን አድርጋለች። የዲኤንኤ ምርመራ ውጤት ምን አሳየ ካለን እንግዲህ እንደሚታወቀው ቃል የሰላም ልጅ እንዳልሆነች ተረጋግጧል። ሰላምም ደግሞ በዚህ የተነሳ ሁለታቸውንም ክስ መስርታባቸዋለች። ወንጀለኞች ሆነዋል። ፍርድ ቤት ገትራቸዋለሁ ብላቸው እንደነበረ በቃሏ መሰረት ፍርድ ቤት ገትራቸዋለች። ወይዘሮ ሰላም ልቧ በጣም ነው የተሰበረው። ምክንያቱ ደግሞ ልጇ ሳትሆን እስካሁን ድረስ ልጄ ናት ብላ እቤት አስጠግታ የነበረቻት የእሷ ልጅ አለመሆኗ ከምንም በላይ ልቧን ሰብሯታል። ይሄ ብቻ አይደለም፣ አቶ ባህሩ እሷን ማጭበርበሩ ወንድሜ እንዴት እንደዚህ ያደርገኛል የሚለው ነገር እጅጉን አሳዝኗታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አደራ ድራማን ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። የሰላም ደስታ ተመልሷል። እውነት ለመናገር ልጅሽ አይደለችም ስትባል በጣም ልቧ ተሰብሮ ነበረ። እስካሁን ልጅ ያልሆነች ሴት ናት ወይ አጠገቤ፣ የሰው ልጅ ናት ወይ አጠገቤ ስትኖር የነበረው? እንዴት እንደዚህ ይደረጋለሁ? ወንድሜ እንዴት እንደዚህ ያደርገኛል? በማለት ልቧ ቢሰበርም አሁን ግን ትክክለኛ ቅጣታቸውን የሚያገኙበት ጊዜ ላይ ስለደረሱ በዛ በቅጣታቸው ደግሞ እሷ ትደስታለች። ወንጀለኞችን ለወንጀል ማቅረቧ ከምንም በላይ አስደስቷታል ማለት ነው። ወንድሟ ቢሆንም ግን በእሷ ላይ ላደረገው ግፍ ለእያንዳንዱ ግፍ ዋጋ መክፈል ስላለበት አሳልፋ ወንድሟን ሰጥታለች ማለት ነው። እንዲታሰር ሆኗል። አቶ በኃይሉ ቅጣቱን እንግዲህ ይቀበላል። ማንም ወንጀል የሰራ ሰው ከወንጀል አምልጦ መኖር አይችልም። የጊዜ ጉዳይ ነው እንጂ ወንጀለኞች የእጃቸውን ያገኛሉ ማለት ነው። ቃልም ከበኃይሉ እኩል ነው የምትቀጣው። ልጅ ሳትሆን ልጅ ነኝ ብላ ተስማምታ መግባት አልነበረባትም። በማጭበርበር ወንጀል እንግዲህ ሁለቱም ተከሰዋል ማለት ነው። የዲኤንኤ ምርመራውን አላደርግም ብላ ቃል በጣም ታግላ ነበረ እንደምናስታውሰው። አልፋ ተርፋ ፎቢያ አለብኝ፣ የሐኪም ቤት ፎቢያ አለብኝ፣ ሐኪም ቤት መሄድ አልችልም፣ ሐኪም ቤት መግባት አልችልም፣ ዶክተር ሳይም እንደዛው ፎቢያ አለብኝ ነበረ ስትል የነበረው እና እንዴት ፎቢያ ይኖርብሻል? አጎትሽን እኮ ባለፈው ሐኪም ቤት ሄደሽ ጠይቀሽ ነበረ ነው ያለቻት ማለት ነው። ወይዘሮ ሰላም እንግዲህ እንደዛ ስትላት ያኔም የአጎቴ ጉዳይ ስለሆነብኝ በግድ ነው የሄድኩት ነው ያለቻት ሰላም። ታዲያ አሁንም ይሄም አስቸኳይ አንገብጋቢ ጉዳይ ስለሆነ በግድ እንደምንም ብለሽ ዲኤንኤ ምርመራውን ማድረግ አለብሽ ነው ያለቻት። ታዲያ ዲኤንኤ ምርመራ ያደረገው ዶክተር ሰላም የምታውቀው ዶክተር ነው። ገና ለገና ዲኤንኤ ምርመራ ይደረጋል ተብሎ በታሰበበት ወቅት ራሱ በታሰበበት ጊዜ ራሱ እንግዲህ ሰላም ባሰበችበት ጊዜ ቃልና በኃይሉ በጣም ነበር የተርበተበቱት። ምን ማድረግ አለብን አሁን? ምንድን ነው የምናደርገው? መጨረሻችን ምን ሊሆን ነው? ሰላም በቃ ነቃች ማለት ነው። እቺ ሴትዮ ግን ምን ሆና ነው? እንደ በፊቱ አይደለችም። አሁን እኮ ተቀይራለች። ለምንድን ነው እንደዚህ የተቀየረችው? ግን ልናስቆማት እኮ አልቻልንም እያሉ እንግዲህ በጣም ሲርበተበቱ ነበረ። ሰላም እንግዲህ እነሱ ያሏትን ነገር በጭራሽም ነው ያልተቀበለችው። እነሱ እኛ የምናውቀው ዶክተር አለን ያለው እንግዲህ በኃይሉ እኛ የምናውቀው እኔ የማውቀው ዶክተር አለ፣ እኔ ዶክተር አዘጋጅቻለሁ። ስለዚህ እኔ በማውቀው ዶክተር መሰረት ምርመራ ታደርጋለች፣ በቃ ችግር የለውም ነው ሲል የነበረው። መጀመሪያ ላይ ቃል የዲኤንኤ ምርመራውን አላደርግም ብላ ነበረ እምቢ ያለችው። እምቢ ያለችበት ምክንያት ያው ውጤቱ ስለምታውቀው ነው። ውጤቱ ደግሞ የሚሆነው ልጅ እንዳልሆነች ነው የሚያሳየው። ስለዚህ ልጅ እንዳልሆነች ስለሚያሳይ በዚህ አማካኝነት አላደርግም ብላ መወሰኑን ነው የመረጠችው የነበረው። ምን እንግዲህ ታዲያ ግን እንደዛ ብትልም እንኳን
አልቀረላትም። ሰላም ኦልሬዲ የነገራት ሰው ስለነበረ ማለት ነው። የነገራት ሰውዬ ደግሞ ሳሚ ነው። ሳሚ እንግዲህ ለሰላም ሲነግራት ቃል ልጇ እንዳልሆነች ነው የነገራት። ቀጣይ ደግሞ ብሌን የሷ ልጅ እንደሆነችም ይነግራታል ማለት ነው። በእርግጠኝነት ይነግራታል። ምክንያቱም ብሌን የሷ ልጅ እንደሆነች ስለሚያውቅ ብሌን የሷ ልጅ እንደሆነች በደንብ ነው የሚያውቀው እሱ እንግዲህ ብትጨቃጨቅም እንግዲህ አልመረምርም ብላ ብትጨቃጨቅም ምንም ብትል በስተመጨረሻ ያው እንድትመረምር አድርጋታለች። በኃይሉ ለማስቀየርም ሙከራ አድርጎ ነበረ፣ ነገር ግን አልተሳካለትም ማለት ነው። በኃይሉ ሳይሆን ቃል እያሰበችው ዶክተሩን ማማለል ነበር ያሰበችው። ዶክተሩን እንግዲህ አማላ የዲኤንኤ ውጤቱ እንዲቀየርላት ለማድረግ ሙከራ አድርጋ ነበረ፣ ነገር ግን አልተሳካላትም ማለት ነው። ዶክተሩ እንግዲህ ሀቀኛ ዶክተር ነው ብላለች ሰላም። እውነትም ሀቀኝነቱን በደንብ አሳይቶናል ማለት ነው። እንደዚህ አይነት ሀቀኛ ዶክተሮች ሲኖሩ ከምንም በላይ በጣም ደስ ይላል፣ ጥሩም ነው ማለት ነው። ቃል በጣም የተናደደችው ዶክተሩ እሷ ባለችው ነገር ስላልተስማማ ከምንም በላይ ነው የተናደደችው ማለት ነው። እንዴት እኔ የምለውን ነገር አይሰማም? ለምን እኔ እንደዚህ ያደርገኛል? አሁን ተስማምተህ አልነበረም ወይ? እኔን እየሳምከኝ አልነበረም ወይ? ለምንድን ነው እንደዚህ አይነት ውሳኔ የምትወስነው? በማለት እንግዲህ በጣም ስትበሳጭ ስትናደድ ነበረ። ይሄ ደግሞ ተፈጥሯዊ ነው። ተፈጥሯዊ ነገርን አስተናገድኩኝ እንጂ አንቺ እንዳልሽው ግን ይሄንን በአንቺ በረከሰ ማንነት የስራዬን ማቆሸሽ የለብኝም፣ ስራዬን አላቆሸሽም ነበረ ሲላት የነበረው ማለት ነው። ቃል እንግዲህ በጣም ተናዳለች። እንዴት እንደዚህ ትለኛለህ? እንዴት እንደዚህ ትለኛለህ? እንዴት እንደዚህ ታደርጋለህ? ብትለውም እሱ ግን ምንድን ነበረ ምላሹ የሆነው አንቺ ያደረግሽውን ነገር በሙሉ ለሰላም ነግሪያት፣ እንዲሁም አዋርድሻለሁ፣ አጋልጥሻለሁ ነው ሲላት የነበረው። ምክንያቱም ገና የዲኤንኤ ውጤቱ ሳይመጣ የቃል ፍራቻ ፍራቻው ስላለባት እስኪ በዶክተሩም በኩል ልሞክር፣ ዶክተሩን ላማል ከተሳካልኝ ብላ ነበረ፣ ግን አልተሳካላትም። ሌላኛው እንግዲህ የወይዘሮ ገነት ጎረቤት የወይዘሮ ገነትን ቤት ለማቃጠል ሙከራ ስታደርግ እጅ ከፍንጅ ተይዛለች ማለት ነው። ከእንደዚህ አይነት ጎረቤት ፈጣሪ ይጠብቀን። ጎረቤት እንግዲህ ያው መከታ ሲሆን እናንተን ማግለስ ሲችል በችግራችሁ ጊዜ ሲደርስላችሁ ነው እንጂ እንደዚህ አይነት እንደ ወይዘሮ ገነት አይነት ጎረቤት ደግሞ ሲኖር ከምንም በላይ በጣም የሚያስጠላ ነገር ነው። ወሬ እያመላለሰች ወዲያ ወዲህ እየሄደች ገበና፣ የቤት ገበና እንግዲህ የጎረቤት ገበና የራስ ገበና ነው። ይሄንን ገበና ስታባክን ቆይታለች ማለት ነው። በዚህም አማካኝነት እንግዲህ ወይዘሮ ገነት በጣም ተናዳባታለች። ቤቷ እንዳትደርስ ጭምር ነበረ ስታስጠነቅቃት የነበረው። ብታስጠነቅቃትም ግን እንዴት ከቤት ውጪ ይሉኛል የሚል እልህ ውስጥ ገብታ እቺን ደሳሳ ቤታችሁን አቃጥልላችኋለሁ፣ ምን ታመጣላችሁ ነበረ ስትል የነበረው። እንግዲህ ደርሳባታለች ገነት ማለት ነው። ቤቴ ምን እየሰራች ነው ስትላት ይቅርታ ልጠይቅሽ ተጸጽቼ የመጣሁት በማለት እንግዲህ ማስመሰሏን ነው የቀጠለችበት። ነገር ግን ተጸጽታ አልነበረም እሷ ወደ እሷ ጋር የመጣችው ቤት ለማቃጠል ነበረ፣ ግን ተይዛለች ማለት ነው። ቀጣዩን ክፍል ወደ እናንተ ይዤላችሁ የምመጣ ይሆናል። ስለነበረን ቆይታ ከልብ አመሰግናለሁ። ወዳችሁና ፈቅዳችሁ ስለምትከታተሉ ቤተሰብ ስለምትሆኑ ምስጋና ከልብ ነው። ቻናሉ እንግዲህ አዲስ ቻናል ነው። ሰብስክራይብ እያደረጋችሁ ቤተሰቡ ነው። ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። ባይ ባይ። እወዳችኋለሁ ቤተሰቦቼ።